ሰላም እህቴ፣ ጸጉርሽ ለምን እድገቱን እንደቆመ ወይም ለምን እንደሚሰባበር ግራ ገብቶሻል? የጸጉርሽን እድገት በከፍተኛ ሁኔታ የሚያፋጥኑ እነዚህን ወርቃማ ውህዶች በቤትሽ አዘጋጅተሽ ተጠቀሚ። የመጀመሪያውና ለጸጉር እድገት እጅግ ተመራጭ የሆነው የሮዝመሪና የቅርንፉድ ውሃ ነው። ሮዝመሪ በውስጡ ባሉ ንጥረ ነገሮች ምክንያት የራስ ቅልሽ ላይ ያለውን የደም ዝውውር በማነቃቃት ጸጉርሽ በፍጥነት እንዲያድግ ያደርጋል። ቅርንፉድ ደግሞ የጸጉርሽን ስር በማጠንከርና ባክቴሪያዎችን በመከላከል ጸጉርሽ እንዳይነቃቀል ይረዳል። ይህንን ውህድ ለማዘጋጀት 2 ብርጭቆ ውሃ፣ 2 የሾርባ ማንኪያ የደረቀ ሮዝመሪ እና 1 የሾርባ ማንኪያ ቅርንፉድ ተጠቀሚ። እነዚህም በአንድ ላይ ለ10 ደቂቃ ያህል ካፈላሽ በኋላ አቀዝቅዘሽ ውሃውን ለመርጨት እንዲመችሽ ቀዳዳ ያለበት ልክ እንደ ሳኒታይዘር አይነት እቃ ውስጥ አድርጊው። ይህንን ውሃ በየቀኑ ወይም በየ2 ቀኑ የጸጉርሽ ስር እየረጨሽ በጣትሽ ጫፍ ለ5 ደቂቃ ያህል ማሳጅ ብታደርጊው ጸጉርሽ ካለበት ችግር ወጥቶ ሲጠነክርና ቁመቱም ሲጨምር በአጭር ጊዜ ታየዋለሽ። ጸጉርሽ በጣም ደረቅና ሻካራ ሆኖ ካስቸገረሽ ደግሞ የአቮካዶና የማር ውህድ እንደ ተፈጥሯዊ ማለስለሻ ያገለግልሻል። አቮካዶ በውስጡ ባሉት ጤናማ ቅባቶችና ቪታሚኖች ጸጉርን ከውስጥ ሲመግብ፣ ማር ደግሞ በአየር ላይ ያለውን እርጥበት ወደ ጸጉርሽ የመሳብ ልዩ አቅም አለው። ይህንን ለማዘጋጀት ደግሞ 1 በደንብ የበሰለ አቮካዶና 2 የሾርባ ማንኪያ ንጹህ ማር ተጠቀሚ። አቮካዶን በደንብ ከፈጨሽ በኋላ ማሩን ቀላቂው። ይህንን ውህድ ጸጉርሽን ከመታጠብሽ በፊት ተቀብተሽ በላስቲክ ወይም በሻወር ካፕ ሸፍነሽው ለ30 ደቂቃ ያህል አቆዩ። ከዚያም ለብ ባለ ውሃ ታጠቢው። ጸጉርሽ እንደ አዲስ ሲለሰልስና ሲያንጸባርቅ ልዩነቱን ወዲያው ታይዋለሽ። ጸጉርሽ ቶሎ የሚበጣጠስ ከሆነ ደግሞ ፕሮቲን ያስፈልገዋል ማለት ነው። እንቁላል ለጸጉር ጥንካሬ የሚሰጥ ከፍተኛ ፕሮቲን ስላለው የተሰባበረ ጸጉርን በመጠገን ጥንካሬን ይሰጣል። ይህንን የፕሮቲን ማስክ ለማዘጋጀት 1 ሙሉ እንቁላል፣ ጸጉርሽ ረጅም ከሆነ ደግሞ 2 እና 2 የሾርባ ማንኪያ የወይራ ወይም የኮኮናት ዘይት በአንድ ላይ በደንብ ቀላቂ። ይህንን ውህድ ጸጉርሽ ላይ ተቀብተሽ ለ20 ደቂቃ ብቻ አቆዩ። ይህንን ውህድ በተደጋጋሚ ስትጠቀሚው ጸጉርሽን አንጸባራቂና ጠንካራ ያደርግልሻል። የዛሬው ቪዲዮ አበቃ። በዚህ ቪዲዮ ላይ ማንኛውም ጥያቄ ካለሽ ኮሜንት ላይ ሳውቂን። ይህ መረጃ ለሌሎች ጓደኞችሽ እንዲደርስ ሼር አድርጊላቸው። የቻናላችን ቤተሰብ ካልሆንሽ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኚ። ወደፊት የምንለቃቸው የውበትና የጤና ሚስጥሮች በፍጥነት እንዲደርሱሽ ይረዳል። በሚቀጥለው ቪዲዮ በሌላ አዲስ መረጃ እንገናኛለን። መልካም ጊዜ።